ከመቶ ዓመታት በፊት በፊልም ስራና ለሺህ ዓመታት በታሪክ አጻጻፍ አንድን ታሪክ ለማጠናቀቅ አራት የተለያዩ መንገዶች አሉ። በዛሬው ቪዲዮ ውስጥ ከነዚህ መጨረሻዎች ውስጥ አንዱን ዘ ጋድፋዘር ፊልምን በመጠቀም እንመለከታለን። ይሄ ፎር ኤንዲንግስ ኢን ኤቭሪ ፊልም ክፍል 2 ነው። መራራው መጨረሻ። ቆየት ያሉ ዋና ገጸ ባህሪያት ወይም ትራዲሽናል ካራክተር በተለምዶ ሁለት ነገሮች ይፈልጋሉ፣ ወንትና ኒድ። ወንት በገጸ ባህሪው የሚታወቅ ለነሱ የተወሰነ ውጫዊ ግቦች ናቸው እና ሴራውን ወደፊት ያንቀሳቅሳሉ። በጆከር ፊልም ውስጥ የአርተር ወንት ስታንድ አፕ ኮሜዲያን መሆን ነው። እና ሰዎችን በቀላሉ እንደሚያስደስት ያምናል። ግን ኒድ ብዙ ጊዜ በገጸ ባህሪያት የማይታወቁ ውስጣዊ ግቦች ናቸው። ምናልባት ለሁላችንም የተደበቁ ሊሆኑ ይችላሉ። የአርተር ኒድ በአእምሮ ጤንነት ላይ ማተኮር ነው። ነገሮች ከቁጥጥር ውጪ እንዳይሆኑ የግድ በአእምሮ ጤንነቱ ላይ ማተኮር አለበት። How about another joke, Murray? No, I think we've had enough of your jokes. What do you get? I don't think so. When you cross a mentally ill loner with a society that abandons him and treats him like trash. Call the police, I'll tell you what you get. Call the police. Get what you f***ing deserve. እና በአብዛኞቹ ታሪኮች መጨረሻ ላይ የዋና ገጸ ባህሪያቱ ወንትና ኒድ አንድ ላይ ይጣመራሉ። እንደዚህ አይነት አራት ማዕዘን ቅርጽ ባለው ክፍል ላይ ሁሉንም አይነት መጨረሻዎች መቅረጽ እንችላለን። ስዊት ወንትና ኒድን ማሳካት፣ ቤተር ስዊት ወንትን ማሳካት ኒድ ግን አይሳካም፣ ሰሚ ስዊት ወንት አይሳካም ኒድ ይሳካል፣ እና በመጨረሻም ቤተር ኢንዲንግ መራራ ሁለቱም አይሳኩም። ባለፈው ቪዲዮ ላይ ማርቲን አይተናል። በጣም ደስተኛ የሆነ ጣፋጭ ፍጻሜ ወይም ስዊት ኤንዲንግን ለማግኘት ወንትና ኒዱን አሟልቷል። ግን በዚህ ቪዲዮ የሚካኤል ካርሊዮን ወደ መራራ ፍጻሜ የሚያደርገውን ጉዞ እንመለከታለን። እጅግ በጣም አሳዛኝ አስደናቂ የሆነ ፍጻሜን ለማግኘት ስራው የሚከናወነው ከመጀመሪያው ትዕይንት ጀምሮ ነው። ስክሪፕቱን ወደዚህ በማምጣት አብረን እናያለን። ስለዚህ አስፈላጊውን ሴራና የገጸ ባህሪያቶችን ምኞት መለየት እንችላለን። አሁን የሚካኤል አይነት ገጸ ባህሪያት ያሉታዊ ለውጥ ሂደትን ያሳያሉ። ጸሐፊዋ ኬኤም ዊላንድ የሙስና ቅስት ወይም ኮራፕሽን አርክ ስትል ትጠራዋለች። እነዚህ ታሪኮች ጥሩ ሰው የሆነን ገጸ ባህሪ ይከተላሉ፣ ነገር ግን በሂደት ሆን ብሎ ጨለማን ሲመርጥ ያሳዩናል። ይህ እንዴት እንደሚከናወን እስቲ ጠጋ ብለን እንመልከት። የካርሊዮን ቤተሰብ የሰርግ ስነ ስርዓት ሲያከብሩ ወደ ቤተሰቡ እንመጣለን እና ንግዳቸው ምን እንደሚመስል በጥቂቱ ያስተዋውቁናል። አሁን ትዕይንቱን በትክክል ለማየት 1 ደቂቃ እንወስዳለን እና ከጽሑፍ አንጻር ምን ያክል ወሳኝ እንደሆነ እንመልከት። ሚካኤል ስለ ቤተሰቡ የንግድ ታሪክ ለኬይ ሲነግራት በውይይት ውስጥ ሁለት ዋና ዋና ነገሮች ተረጋግጠዋል። የሚካኤል ፍላጎትና የሆነ ነገር የሚታይበትን ወቅት ኬኤም ዊላንድ እንደ ገጸ ባህሪ ጊዜ ታመለክተናለች። የገጸ ባህሪውን እውነተኛ ማንነት የምናስተዋውቅበት ጊዜ ካራክተሪስቲክስ ሞመንት ወይም የገጸ ባህሪ ጊዜ በማለት ትጠራዋለች። ትዕይንቱን እንመልከት። Luca Brasi held a gun to his head, and my father assured him that either his brains or his signature would be on the contract. That's a true story. ወንትን በገጽ 13 ላይ ሚካኤል በግልጽ አስቀምጦታል።
That's my family, Kay. It's not me. ይህም ማለት የተለመደ ህይወት መኖር ይፈልጋል እና ብልሹ የቤተሰብ ንግዱን ይተዋል ማለት ነው። የሱን ባህሪያት በተመለከተ ዊላንድ ይህንን ትገልጻለች። በቅስፈት የጨለመው ተፈጥሯዊ ስሜቱ ወዲያው ይሰማናል። ይህም ወደ ጥፋት የሚመራውን የወደፊት ህይወቱን ያሳየናል። እንደገና ትኩረት ሰጥተን በድጋሚ እናዳምጥ። ይበልጥ ሐሳባችን ሚካኤል ታሪኩን በሚተርክበት መንገድ ላይ ይሁን። Luca Brasi held a gun to his head, and my father assured him that either his brains or his signature would be on the contract. የሚካኤል ግዴለሽነት የአባቱን አመፀኛነትና የሙስና ሥራ አምኖ ሲቀበል የመጀመሪያው ፍንጫችን ነው። እሱ እየተቀበለና እየተዘጋጀ መሆኑን በግልጽ ባያሳውቀንም በኋላ ላይ ያንን ሚና ሲወስድ አንደናገጥም። ታሪኩ ወደፊት ሲሄድና በገጽ 25 ላይ ስንገባ ሚካኤል መደበኛ ህይወቱን ሲያሳልፍ እናያለን። ከጨለማ ይልቅ መልካምነትን መምረጡን ያሳውቀናል። እንዲያው ሚካኤል ከቤተሰቡ የተገለለ ሰው ነው። አባቱ ላይ የተደረገውን የግድያ ሙከራ ግን ከጋዜጣ ያውቃል። Can I go with you? No, okay, there's gonna be detectives there, people from the press. I don't want you to get involved. Sonny, Michael, I'm at the hospital. Listen, I got here late. There's nobody here. Nobody. No Tessio's men, no detectives, nobody. Papa's all alone. Don't panic. I won't panic. ዶን ካርሊዮን በሆስፒታል ውስጥ ምንም አይነት ጥበቃ ሳይደረግለት ሲቀር ሚካኤል ኃላፊነቱን ይወስዳል። Move my father to another room. Now, can you disconnect those tubes so we can move the bed out? የሚካኤል ውይይት ገደቡን ለማለፍ ዝግጁ መሆኑን በማሳየት ለሚቀጥሉ ነገሮች ፍንጫችን ይሆናል። የአባቱን እጅ እንኳን ይስማል። ይህም ከማፊያ አለቆች ጋር ሲገናኙ የአክብሮት የመጨረሻ ምልክት ነው። የሙስና ሂደቶች ሲጻፉ የገጸ ባህሪውን አቅም መጠቆም አለብን። በመጀመሪያ ትዕይንት ላይ የሚካኤል ግዴለሽነትን አይተናል እና እዚህ ገጽ 50 ላይ እሱ በትክክል ራሱን ሲገልጥ እናገኛለን። Put your hand in your pocket like you have a gun. You'll be all right. አሁን ለዚህ ወቅት ትኩረት እንስጥ። የተደበቀና ረቂቅ ይመስላል፣ ግን በጣም ገላጭ ነው። ሚካኤል በራሱ ላይ ያለውን ለውጥ የተገነዘበው በዚህ ጊዜ ነው። እጆቹ አይንቀጠቀጡም፣ አይረበሽም። ሚካኤል ሁሉንም ነገር በራሱ ተቆጣጠረ እና አልደነገጠም። በዚህ አዲስ በራስ መተማመን ሚካኤል በገጽ 54 ላይ በይፋ ወደ ንግዱ ይገባል። They want to have a meeting with me, right? It will be me, McCluskey, and Soletso. ይሄ የማይክል እስካሁን ድረስ አይተን የማናቀው ማንነት ነው እና ደግሞ ለቀጣዩ ታሪኮች በጣም አስፈላጊ ነው። Now we insist it's a public place, a bar, a restaurant, some place where there's people so I feel safe. But if Clemenza can figure a way to have a weapon planted there for me, then I'll kill them both. ሚካኤል መጀመሪያ ላይ መደበኛ ኑሮ የመኖር ወንት ወይም ውጫዊ ፍላጎት እና አሁን በአዲስ ኒድ ወይም ውስጣዊ ፍላጎት ተተክቷል። ቤተሰቡን ለመጠበቅ እና የመጀመሪያ መደበኛ ህይወት የመኖር ፍላጎቱ ወደ ኒዱ ተለውጧል ማለት ነው።
Hey, what are you gonna do? Nice college boy, huh? እንዳለመታደል ሆኖ በሙስና ሂደት ውስጥ አንዱን ለማግኘት ገጸ ባህሪው ሌላውን መስዋዕት ማድረግ አለበት። ይህ ሁሉ ነገር አሁን የሚናገረው የሚካኤል ንግግርን የበለጠ ያጠናክረዋል። It's not personal, Sonny. It's strictly business. ሚካኤል እቅዱን በገጽ 60 ላይ ተግባራዊ ያደርጋል። Ti media? E mettiamo tutto a posto. Sti fissaria, siete finiti. እና በጨለማ ውስጥ ላደረገው ረጅም ሂደት ጅማሩ እዚህ ጋር ነው። You don't come to Las Vegas and talk to a man like Mo Green like that. Fredo, you're my older brother, and I love you. But don't ever take sides with anyone against the family again. Ever. ይሄ የፊልሙ ክላይማክስ ነው። በፊልም ውስጥ ክላይማክስ ስንል የአንድ ፊልም የመጨረሻ ክፍል ከፍተኛ ውጥረትና ድራማ የተከሰተበት ወቅትን እያነሳን ሲሆን ዋናው ችግር ወደ አንድ ሰው የሚመጣበት መካከላዊ ግጭት ጫፍና ዋናው ገጸ ባህሪ ትልቁን ፈተና የሚጋፈጥበት ሲሆን ይህም በቀጥታ ወደ ታሪኩ መፍትሄ ወይም ወደ ተለወጠው ነጥብ ይወስደናል። የሚካኤልን የሙስና ሂደት ወይም ኮራፕሽን አርክ እውነተኛ ጥልቀት ያሳየናል። ተቀናቃኞቹን በጭካኔ ብቻ ማስወገዱ ሳይሆን You renounce Satan. I do renounce him. ጥቅሙን ለማግኘት ታማኝነትንም እያጎደለ ነው። Michael Rizzi, will you be baptized? I will. In nomine Patris, et Filii, et Spiritus Sancti. Michael Rizzi, go in peace, and may the Lord be with you. አባትም በዙሪያው ያሉትን ሁሉ በመተው ሚካኤል የእሱን ቦታ እንዲተካ ፈለገ። I never wanted this for you. Maybe we shouldn't get Mike mixed up in this too directly. በጨለማ ውስጥ እስከ መጨረሻው ድረስ ይዘፈቃል። Please, Mike, don't do this to me. በእጁ ላይም ደም አለበት። Come on, you think I make my sister a widow? You lousy bastard! You killed my husband! ሚካኤል ይፈልጉ የነበረው ህይወት That's my family, Kay. It's not me. አሁን የግድ መሆን ስላለበት ብቻ ያደርገዋል። No! ወንድና ኒዱ በሚያሳዝን ሁኔታ አልተሟላም። ትዳሩ ፍቅር የለሽና በውሸት ላይ የተገነባ ነው። Is it true? No. Dad Corleone. በመጨረሻ ባለቤቱም እኛም ሚካኤል ደግነቱን ሙሉ በሙሉ እንዳጣ እናውቃለን። ግን በራሱ አሳዛኝ ፍጻሜ አይደለም። አከራካሪ ሀሳቦች ሊኖሩት ይችላሉ። የሚካኤል አሉታዊ ለውጥ ቢኖርም እንዳሸነፈ ግን ሊሰማን አይችልም። ሚካኤል ለቤተሰቡ ህልውና ራሱን መስዋዕት አድርጓል የሚል ሀሳብ አለን። የአንድን ታሪክ መጨረሻ ስንጽፍ ማራኪ ፍጻሜን ለመስራት ለውስጣዊና ውጫዊ ፍላጎቶች ሁሉንም መስፈርቶች ግምት ውስጥ ማስገባት አለብን። ካያችሁት ፊልም ሁሉ በጣም መራራ የሆነ መጨረሻ ያለው የትኛው ነው? እንደ ዘ ጋድፋዘር በስነ ምግባር ረገድ ውስብስብ ነው? በኮሜንት ውስጥ አጋሩን። በሚቀጥለው ክፍል ሰሚ ስዊት ያለውን አንድ ፊልም አምጥተን እንመለከታለን። ብዙ ስክሪፕቶች አስቸጋሪና ከስነ ምግባር የወጡ ገጸ ባህሪያትን ለመቀየር ይሞክራሉ፣ ግን ጥቂቶች ናቸው የተሳካላቸው። የኦስካር አሸናፊውን ሬንማንን ወደዚህ እናመጣለን። እስካሁን ከተጻፉት በጣም ጥልቅና ልብ የሚነኩ የገጸ ባህሪያት ሂደቶች አንዱን ፈጥሯል። ለክፍል 3 ተመልሳችሁ መምጣታችሁን እንዳረሱ። በሚቀጥለው ሐሙስ እንገናኝ። በያላችሁበት መልካም ጊዜ